የጾም ቀን 11 ለጤና በጣም ብዙ ጥቅም ያለውን ኪምቺ አብረን እናዘጋጅ። የምግብ የኮሪያ ባህላዊ ምግብ ሲሆን አትክልትን ረዘም ላለ ጊዜ ለማቆየትም የሚጠቀሙበት ዘዴም ጭምር ነው። ይህም ባህላዊ የምግብ ዝግጅት ኪምጃንግ ይባላል። በ2013 በዩኔስኮ የማይዳሰስ የባህል ቅርስ ላይ ተመዝግቧል። በመጀመሪያ የምታዩትን የናፓ ካቤጅ ወይም ደግሞ ቻይኒዝ ሊፍ በዚህ መልኩ ከቆራረጥ ነው በኋላ በጨው ነው የምንዘፈዝፈው። በጨው የምንዘፈዘፍበት ምክንያት ያው እንደነገርኳችሁ ፕሪዘርቭ ለማድረግ ነው። በርከት ያለ ጨው ነው የምናደርግበት። ከዛ እንደዚህ በምታዩት መልኩ ጨው እያደረግን ውሃ እያደረግን የተረፈንን እንደዚህ በዚህ መልኩ ብዙ ጨው ነው የምናደርግበት ማለት ነው። ከዛ ከ2 እስከ 3 ሰዓት ለሚሆን ያህል እንዘፈዝፈዋለን። እሱ ከተዘፈዘፈልን በኋላ እናወጣውና በደንብ ነው የምናለቀልቀው እንዳልኳችሁ ጨውን ለመቀነስ ማለት ነው። ከዛ በኋላ ውህዱን ነው የምናዘጋጀው። 3 ማንኪያ የኮሪያን ቺሊ እኔ የጾም ስለሆነ የምሰራው ሶይ ሶስ በፊሽ ኦይል ፋንታ ተጠቅሜያለሁ። ከዛ ስኳር ጣዕሙን ባላንስ ለማድረግ እናደርግበታለን። ከዛ ትንሽ ውሃ አድርገን በምታዩት መልኩ የተከተፈ ካሮት፣ ኮሪያን ሬዲሽ፣ ዝንጅብል፣ ነጭ ሽንኩርት፣ ስፕሪንግ ኦኒየን አድርገን በደንብ ካቀላቀለን በኋላ ቅጠሉን ጨምረን በደንብ በእጃችን ደግሞ እናሸዋለን ማለት ነው። እሱም በደንብ አሽተን ካቀላቀልነው በኋላ ታጥቦ በደረቀ ጃር ነው የምናደርገው። በጃሩ እናደርገውና ይሄንን ከ1 ቀን ጀምሮ እስከ 3 ቀን ድረስ በደንብ ፈርመንት እስኪሆንልን ድረስ ጠብቀን ከተለያዩ ምግቦች ጋር አብረን እንሰራዋለን። በሚቀጥለው ቪዲዮ እኔ ከምን ጋር እንደሰራው ታሳያችኋለሁ። ስለተከታተላችሁኝ አመሰግናለሁ። ቻው